ይህ ወጣት ጊዜ እንዳይቀድማችሁ ጊዜን ግጠሙት ብሎ የተናገረውና ያስተላለፈው ሜሴጅ እጅግ በጣም ልብን የሚነካ ነው። በጣም ነው ያሳዘነኝ። ከእዝነቱ ባሻገር ግን መልእክቱ እጅግ በጣም ጥልቅና ለብዙዎቻችን የማስተዋል ደውል ስለሆነ እስኪ አብረን እናዳምጠው። ምን ሆነ መሰላችሁ? ጎሚስታ ነበር የምሰራው። ከዛ በፊት ምንም አይነት ስራ አልሰራም ነበረ። ተማሪ ነበርኩ፣ ምንም አይነት ስራ አልሰራም ነበረ። ቤት ውስጥ ብዙ አመት ቁጭ ብዬ ነበር ምናምን ነገር እና ጎሚስታ ገባሁ ምናምን ነገር ባይዘው ወይኔ የሚሰራው ለቤተሰቤ ምናምን። እናቴ ካንሰር ታማሚ ነበረች በዛ ታይም ማለት ነው። እና የሆነ ነገር ማድረግ እፈልግ ነበር ግን አልችልም ነበር በዛ ታይም። ከዛን ጎሚስታ ገባሁ፣ ሰራው። እንደምታውቁ ጎሚስታ ብዙም ብር የለውም ታውቃላችሁ። እና ትንሽ ነው የምታስቀምጡት። እሷን አጠራቀምኩ ምናምን ነገር። ከዛን የሆነ ባህል ነገር መጣ ማለት ነው። ከዛን የሆነ ዘይት ወይ ዶሮ ምናምን ነገር ማለት ነው። የዛኔ ርካሽ ነበረች ለመግዛትና ቀናቴ ምናምን ለማስደሰት ምናምን ነገር እንደዛ ምናምን አስቤ ስለማልችል እንደዛ ምናምን አስቤ እንደ ቅዳሜ ልሄድ ላይክ ኔክስት ዊክ ለመሄድ ዛሬ አስብኩ ምናምን ብር አዘጋጀሁ ምናምን ነገር። ከዛ ቅዳሜ ልሄድ ዓርብ ዕለት እናቴ ሆስፒታል ገባች ማለት ነው። ሆስፒታል ገባች። ያ አላ ይዛችሁ ቤት ውስጥ ገቡ ምናምን ያለው ስሜት እንደዛ ለማድረግ ነበር። ያው እዛም የሚያሳዝነው አልወጣችም ከሆስፒታል አረፈች ማለት ነው። እና ምን ልላችሁ ነው፣ ጊዜ እንዳይቀድማችሁ። ጊዜን ግጠሙ። ባላችሁ ነገር የሆነ ነገር አድርጉና ቶሎ ብላችሁ ለምን የ10 ብር ካርድ ነው አንተኛ ለማለት ነው። ጊዜ ጣሪ ተረማልኩ ነው ለይሰራ እና ጊዜ እንዳይቀርማችሁ